የሌማት ትሩፋት ንቅናቄን በማስፋፋት በርካታ ቤተሰቦችን ተጠቃሚ የማድረጉ ጥረት በሚቀጥሉት 90 ቀናት ተጠናክሮ እንደሚቀጥል በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ተናገሩ። የለሚ ኩራ ክፍለ ከተማ የሁለተኛ ዙር የስራ ዕድልና የሌማት ትሩፋት ንቅናቄ የከተማ ግብርና ለምግብ ዋስትና በሚል መሪ ሀሳብ አካሂደዋል። ክፍለ ከተማው ከ189 ሚሊዮን ብር በላይ የሚገመት በዘርፉ ለተሰማሩ አቅመ ደካማ ነዋሪዎች ድጋፍ አድርጓል። ሪፖርተራችን ሮዝቤል መሐመድ ዝርዝሩን ታቀርበዋለች። ከቅርብ ዓመታት ወዲህ በከተማዋ የተጀመረው የከተማ ግብርናና የሌማት ትሩፋት ስራ የምግብ ዋስትናን ከማረጋገጥ ባለፈ ለዜጎች የገቢ ምንጭ መሆን እየቻለ መጥቷል። ይህንን መርሃ ግብር እያከናወኑ ከሚገኙ ክፍለ ከተሞች መካከል የለሚ ኩራ ክፍለ ከተማ ተጠቃሽ ነው። በዚህም ክፍለ ከተማው የሁለተኛ ዙር የስራ ዕድልና የሌማት ትሩፋት ንቅናቄን አካሂዷል። በመርሃ ግብሩም አቅም የሌላቸው ዜጎች በዘርፉ ስራ ላይ ተሰማርተው ከራሳቸው አልፈው ከተማዋን እንዲጠቅሙ የሚያስችል ለሌማት ትሩፋት ስራ የሚያግዙ የመስሪያ ቁሶችና ግብዓቶች ድጋፍ አድርጓል። በመርሃ ግብሩ የተገኙት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ከተማ አስተዳደሩ የኑሮ ውድነትን ለማረጋጋት ዘርፈ ብዙ ስራዎችን እያከናወነ በዛም ውጤቶች እየተመዘገቡ መሆናቸውን አንስተዋል። የለሚ ኩራ ክፍለ ከተማ በዘርፉ እያከናወነ የሚገኘው ተግባር የሚበረታታና ይህም ተጠናክሮ መቀጠል እንደሚገባው ገልጸዋል። ያንዳንዱ ነዋሪዎቻችን ጓሮና ፊት ለፊት ባለችው ቦታ ሁሉ በስፋት በመስራት እየተነሳ ያለውን የኑሮ ውድነትና መሰል ጉዳዮችን በንግግር በሀሳብ ብቻ ሳይሆን በተጨባጭ የምንቀርፍበትና የምናሻሽል ይሆናል ማለት ነው። እንደ መንግስት እንደ ከተማ አስተዳደራችን ምንወስዳቸው በርካታ እርምጃዎች እንዳሉ ሆኖ አንዱ የሌማት ትሩፋት መሆኑን በዚህ አጋጣሚ ማብሰር እፈልጋለሁ። በሚቀጥሉት 90 ቀናትም የከተማዋ ነዋሪ ተሳታፊና ተጠቃሚ የሚያደርጉ የሌማት ትሩፋትና የከተማ ግብርና መርሃ ግብር ንቅናቄ ስራዎች ተግባራዊ ይሆናልን ብለዋል። አሁን ከተማ አስተዳደራችን በበርካታ ጉዳዮች መልካም ስራዎችን እየሰራ ገጽታዋ እየተቀየረ ሰው ተኮር የሆኑ ስራዎቻችንን ሰውን የጠቀሙ የሰውን ህይወት የቀየሩ እያደረጉ ያሉ ስራዎቻችንን በማስፋት ብዙ ቤተሰብ ጋር በመድረስ ብዙ ወገኖቻችን ጋር በመድረስ ተጨባጭ የሆነ ህይወትና ሁኔታን መቀየር የሚያስችል በቀጣይ 90 ቀናት ውስጥ እስከ ጳጉሜ 5 የሚከናወኑ ዝርዝር ስራዎችን እያዘጋጀን ያለ ስለሆነ በቀጣይነት ይህንን አጠናክረን የምንቀጥል ይሆናል ማለት ነው። በዘርፉ የተሰማሩትን የመደገፍና እንዲሁም ለአቅመ ደካሞች የስራ ዕድል የመፍጠር ስራ በስፋት እየተከናወነ እንደሚገኝ የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ተናግረዋል። በመሆኑም በሁለተኛው ዙር የሌማት ትሩፋት የስራ ዕድል ፈጠራም ከ189 ሚሊዮን ብር በላይ የሆነ የቁሳቁስና የግብዓት ድጋፍ መደረጉንም ገልጸዋል። ድጋፍ ለሚሹ የህብረተሰብ ክፍሎች 5460 የዶሮ ኬጂ 140,493 የእንቁላል ጣይ ቄብ ዶሮዎችን እንዲሁም የዶሮ መኖ የአትክልት ችግኝና የተለያዩ አዝርቶችን በገንዘብ ሲተመን ከ189 ሚሊዮን 215,000 ብር ወጪ የሆነበት ለነዋሪዎቻችን የምናሰራጭበት ቀን ስለሆነ እንኳን ደስ ያላችሁ። በስራ ዕድሉ ተጠቃሚ መሆን የቻሉ አቅመ ደካማ ነዋሪዎችም የተደረገላቸው ድጋፍ እንዳስደሰታቸውና ከራሳቸው አልፈው ለአካባቢው ማህበረሰብ ለመጥቀም ዝግጁ መሆናቸውን ተናግረዋል። ስራ ቄጠማ ነው የምሰራው። ያው ቄጠማን ብሰራ ደግሞ ያው የገዛሁኝ ልጆች ያሉ አላባት ነው ማሳደጋቸው። የዶሮ ቤት ከነ ዶሮ መኞ አለው። ይሄን አግኝቻለሁ። አልሐምዱሊላህ ረብል ዓለሚን። ታሁን በኋላ ራሴንም ቀይሬ ሰፈሬንም ቀይሬ ለመቀየር ዝግጁ ነኝ። ተውጭ ብዙ አንዳንድ ነገሮች ነው እንጂ የምገዛው ሁሉንም የጓሮ አትክልት እየተጠቀምኩ ነው ልጆችን የምኖረውም ልጆችን የማሳድገው ማለት ነው። ሞራልሽን እሰራለሁ ለወጣለሁ የምትይው ሞራልሽን ከፍ ካደረግሽው ማሰሪው ነገር የለም። በዙ ባለኛ አሜ እሰራለሁ። በጣም ህይወቴን ይቀይረዋል ያሻሽለዋል ብዬ በጣም ደስ ብሎኛል። እናመሰግናለን። በዚሁ ለድሃ ድረሱ፣ በዚሁ ቀጥሉ።